ወደ ቲፒጂ ወይም ወደ ፖይንተር ጀርኒ በሰላም መጣችሁ። ዛሬ ኤፕሪል 27 ነው፣ ዴይ 12 ማለት ነው። ኦፊሻሊ 1 ዊክ ሆነናል ማለት ነው። ቪዲዮን ከመቀጠል በፊት በስካውን ባለው ቪዲዮ ያልተመቻችሁ ነገር ካለ፣ ያልገባችሁ ነገር ካለ፣ የምትጠይቁት ጥያቄ ካለ ኮሜንት ሴክሽን ላይ ባካችሁ ጠይቁኝ። እንዲሁም ቴሌግራም ቻናሌ ላይ ጆይን ያደረጋችሁ የምወስዳቸውን ትሬዶች እዛ ላይ ስለምለቅ እንዴት እንደወሰድኩት የሚሉትን ነገሮች ትክክለኛ ላይቭ የሆነ ስክሪንሾት ስለምለቅ እንዲሁም የተለያዩ ኢንፎርሜሽኖችን ስለምለቅ ቴሌግራም ቻናሌን ጆይን አድርጉ ማለት ነው። ስለዚህ ያው ዛሬ በትናንትና በለቀኩት ወይም በትናንትና በለቀኩት ቪዲዮዬ ዊክሊ አናሊሲስ ሰርቼ ነበረ። እንዲሁም ሰኞ ምን ይሆን ነበረ፣ ምን ይመስላል የሚሉትን ነገሮች አይተን ነበረ ማለት ነው። ዛሬ ደግሞ ሰኞ ምን አደረገ፣ እኔስ ምን አይነት ትሬድ ወሰድኩ የሚለውን ነገር እናያለን ማለት ነው። ስለዚህ ከዴሊያችን እንደተለመደው ከዴሊ እንጀምራለን። ዴሊ ምን አደረገ ማለት ነው። ማርኬቱ ሲጋ ጀመረ፣ ወደ ላይ ወጣ፣ ተመለሰ፣ እዚህ ጋር ሆነ ማለት ነው። ማርኬቱ ክሎዝ አልሆነም፣ ገና ነው። ስለዚህ ሰኞ ምን ብለን ነበረ? ቡሊሽ ማርኬቱ ቡሊሽ ይሆናል። ስለዚህ ኢንተሪ የምንፈልገው ቡሊሽ ነው ብለን ኤክስፔክት አድርገን ነበረ። ይሄው ቡሊሽ ሆኖ ነበር ማለት ነው። ፎር አወር ጋር ደግሞ ሄደን ደግሞ ግልጽ እናደርገው ማለት ነው። አሁን ፎር አወር ጋር ስንሄድ ማርኬቱ ከሁለት ፐርስፔክቲቭ ወይም ደግሞ ከሁለት እይታ ለማየት ሞከረ ነበር። አንደኛው በዚህ ስዊንግ እና አንደኛው ደግሞ በዚህ ስዊንግ። ከዚህ ስዊንግ ካየነው ይህንን እችኛውን ሃይ ብሬክ አውት ካደረገ ወይም በቦዲ ከሰበረ ማርኬቱ ሽፍት እንደሚያደርግ አይተን ነበር። ግን ምን አድርጓል? ይሄን ወደ ብሎክ ተጠቀመና ምን አደረገ? ማርኬቱ መውረድ ጀመረ ማለት ነው። ይህ ማርኬት ደግሞ መቼ ነው የተፈጠረው ካላችሁኝ፣ ይሄው ይሄ አርብ ነው፣ ሰንዴይ፣ ከዛም ሰንዴይ፣ ይሄ መንዴይ ማለት ነው። ይሄ መንዴይ ነው። ይሄ የመንዴይ ካንድል ነው ማለት ነው። አያችሁ፣ ወደ ላይ ወጣ፣ እዛ መውረድ ጀመረ። የመንዴይ ካንድል ይሄ ነው ማለት ነው። ጭናጥፋትና አሁን ወደ ዋን አወር እንምጣ። ዋን አወር ላይ ዝርዝር የሆኑ ነገሮችን እናያለን። ማርኬቱ እንደምታዩት ፕሪሚየም ዲስካውንት እያለ ነው እስካሁን ድረስ የመጣው። ለምንድነው በድጋሚ ይህን ሀሳብ ደግሞአለው? ለምንድነው ድጋሚ ፕሪሚየም ውስጥ ለምንድነው የሚገባው ካላችሁኝ፣ ማርኬት ሜከሮቹ ይህን ማርኬት ኮንትሮል የሚያደርጉ ሰዎች፣ ኢንቨስተሮች፣ በእርግጥ ማርኬት ሜከሮች የሚባሉት ባንክ እና ሴንትራል ባንክ ሶስት ናቸው። ባንክ፣ ሴንትራል ባንክ እና ገቨርንመንትስ ናቸው። እነሱ ብቻ ናቸው እነዚህን ማርኬት ኮንትሮል የሚያደርጉ። 98% እነሱ ናቸው። 2% ደግሞ ኢንቨስተርስ፣ እኛ ትሬደሮች፣ እኛ ኦልሞስት በ0.0 ምናምን ውስጥ ነው ያለነው እና ብሮከርስ፣ ፕሮፈርም፣ እነዚህ ተደማምረው ብዙ አሉ። ሄጅ ፈንድስ ሊሆን ይችላሉ። የተለያዩ ካፒታል ኮንትሮል የሚያደርጉ ትላልቅ ካፒታሎችን ትሬድ የሚያደርጉ የሚሊዮነር አካውንቶችን ትሬድ የሚያደርጉ ኢንቨስትመንት እንደ ኢንቨስትመንት ያሉ ድርጅቶች እነሱ ተደማምረው በሙሉ እነዚህ ሁሉ ተደማምረው ነው 2% የሚሆኑት ማለት ነው። ስለዚህ 98% የሚሆኑት ሰዎች ማናቸው? ይህን ማርኬት ኮንትሮል የሚያደርጉ ናቸው። እነዚህ ደግሞ ሰዎች በፍጹም ጦርነት ይፈጠራል እንጂ መክሰር አይፈልጉም። በቃ ይህን ማመን አለባቸው። መክሰር አይፈልጉም። በውድ ዋጋ ይገዛሉ፣ በውድ ዋጋ ይሸጣሉ፣ በርካሽ ዋጋ ይገዛሉ። ይሄ ነው ሁሉ ጊዜ አሰራራቸው። የትም ታይም ፍሬም ግቡ፣ 1 ሰከንድ ግቡ፣ ማይክሮ ሰከንድ ግቡ፣ በውድ ዋጋ ሽጠው በርካሽ ዋጋ ነው መግዛት የሚፈልጉት። አሁንም ያደረጉት ይሄን ነገር ነው። ይሄን ነገር አድርገውታል፣ ደግመውታል። አሁንም
ይሄው ፕሪሚየም ውስጥ ገብተዋል። ምን አልኳችሁ? ፕሪሚየም ውስጥ ሲገባ ወይ ኦርደር ብሎክ ወይ ፌር ቫልዩ ጋፕ ምን ያደርገዋል? ይጠቀመዋል። ካልተጠቀመው ደግሞ የዚችን ሃይ ቴክ አውት ያደርግና ኦርደር ብሎኳን ተጠቅሞ ይመለሳል። ይሄው ተመለሰ ማለት ነው። ዴው ደግሞ ወይ ደግሞ ሚድናይት ሲጀመር ከዚህ ወደዚህ ይሄዳል ብያቸዋል። ግን አያችሁ ቅዳሜና እሁድ በተፈጠረው ወይም ደግሞ በተፈጠሩ ኒውስ በእርግጥ የሉም፣ ግን ትራምፕ ላይ የቫይስ ፕሬዚዳንቱና የአሜሪካ ፕሬዚዳንት በተፈጠረው የግድያ ሙከራ አማካኝነት ይሄ ጋፕ ተፈጥሯል ማለት ነው። ስለዚህ ማርኬቱ እዚህ ጋር ይመጣል አልኳችሁ። ይሄው መጣ። ከዚህ ተመልሶ ወደ ላይ መውጣት ጀመረ። ከዛ ወጣና አደረገ እቺን ኦርደር ብሎክ ተጠቀማትና ማውረድ ጀመረ። እዚህ ጋር ስንት ኦርደር ብሎክ ነው ያለው? ይሄ ኦርደር ብሎክ አለ ወይ? ይሄን መውሰድ እንችላለን። ከሁለት አንዱ መውሰድ እንችላለን ማለት ነው። ማርኬቱ የምንፈልገው ነገር አድርጎልናል ማለት ነው። እነዚህ አሁን ቫሊድ አይደሉም፣ ቫሊድ አልነበሩም ማለት ነው። እነዚህ ኦርደር ብሎክና ፌር ቫልዩ ጋፕ ሀሳቡ እየገባችሁ ይመስለኛል። ያልገባችሁ ነገር ካለ ባካችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ያው ዛሬ ወሰድኩት ትሬድ ወይም ደግሞ ያገኘሁትን ኦፖርቹኒቲዎች ያከፈልኳችሁ ስለሆነ በማወራቸው ነገሮች ላይ በማስረዳው እኔ ይሄን ዶክመንት እንደ ዶክመንታሪ አድርጌ ለእናንተ ሳመጣ እናንተ ተረድታችሁ ያሉትን ስትረግሎች ያሉትን ነገሮች በሙሉ አይታችሁ ተረድታችሁ ቪዲዮን እንድታዩ ስለምፈልግ ነውና ያለበት ሁኔታ እንድትረዱ ስለፈለኩ ነው። ጠይቁ ብላችሁ ማለት ነው። ያልገባችሁ ነገር ካለ አሁን ዋና ወር አይተናል። ዋና ወር ላይ የገመተው ነገር ተፈጥሯል ኦሬዲ። በቃ እዚህ ጋር ማርኬቱ ሽፍት እንዳደረገ አይተናል። መች እሁድ ዕለት ወይ ደግሞ ትናንትና በለቀኩት ቪዲዮ አይተናል። እዚህ ጋር ኦሬዲ ቴክ አውት አድርጎታል በቦዲ ያልኩኝ። ተመለሰና እዚህ ጋር ምን ኢንተር አደረገ። ከዛስ ማርኬቱ ተላይ ወጣ። በቃ ይሄ ነው የሚሰሩት ስራ። አሁን 50 ሚኒት ላይ እንግባ። አሁን 50 ሚኒት ላይ ከምን ጀምሮ እናያለን? ከሚድናይት ጀምሮ እናያለን። ማርኬቱ እንዳልኳችሁ ወጣ፣ በቦዲ የሰበረ ወጣ ወደ ላይ። ከዛ ይሄን ያክል ጋፕ ፈጠርና ፌር ቫልዩ ጋፕ ድረስ መጣ። ፌር ቫልዩ ጋፕን ፊል ያደረጋት አያችኋል? ፊል ያደረጋት በሌላ ፌር ቫልዩ ጋፕ ፊል አድርጎታል። ከዛ ትንሽ ደቂቃ ኮንሶል ያደረገና ወጣ ወደ ላይ። ትንሽ ወጣና ደግሞ ትንሽ መለሳና ወጣ። ምን ስዊንግ ፈጠረና እነዚህን ሃይ ቴክ አውት አድርጓቸዋል። ከዛ መውረድ ጀመረ። ከዚህ በፊት ምን ብያችኋለሁ? አሁንም ይሄንን ሐሳብ እየደጋግመዋለሁ እንድትረዱት ነው። ፓወር ኦፍ 3 ሲፈጠር ወይም ደግሞ ፓወር ኦፍ 3 የማርኬቱ መሰረት ነው። በቃ ጀርባ አጥንት ነው። ስለዚህ ይሄው ለማርኬቱ ለመውጣት መውረድ አለበት። ይሄው መውጣት እንደዛ አደረገ። ቡሊሽ እየጠበቁኝ ይሄው ወረደ፣ ወጣ ማለት ነው። ይሄ ከዚህ በኋላ የተፈጠሩት ያልኳችሁ ነገር ነው። ፕሪሚየም ውስጥ ገብተዋል፣ ፈልጉ ነገር አግኝተዋል። ማርኬቱን ይሄው ብሬክ አደረጉ፣ መውረድ ጀመሩ ማለት ነው። ስለዚህ ኢንተሪክ ምን መስል ነበር ወይም ደግሞ እንዴት ነው የገባው ካላችሁኝ ደግሞ እዚህ ጋር ስዊንግ አለ፣ ከዛ ኢንተርናል አለ። ኢንተርናሉን ተጠቀመው ይሄን ስዊንግ እንደ ሴል ሳይድ ባይ ሳይድ ሳይሆን ሴል ሳይድ ሊኩዊዲቲ ነች። ሴል ሳይድ ሊኩዊዲቲ ነው። ወጣ እዚህ ጋር ስዊንግ ነበረ። እቺን ቴክ አውት አደረጋት። በመሰበር በቦዲ ሰብሮታል። እንግዲህ አስተውሉ፣ በቦዲ ነው የሰበረው። አሁንም ድጋሚ መጣና እቺን ሃይ በቦዲ ሰብሮታል። ካንድሎቹ በቦዲ ሰብሮታል። ኤምኤስኤስ የሚፈጠረው በቦዲ ሲሰበር ነው። በዊክ ሲሰበር ሊፈጠር ይችላል፣ ግን ስትሮንግ አይደለም። ሊመለስብን ይችላል ማለት ነው። ተመልሶ የራሳችንን ሃይ ቴክ አውት ሊያደርግ ይችላል ማለት ነው። አሁን 5 ሚኒት ላይ ገብተን ምኑ ጋር ነው ኢንተርቪው ሊሆን? እሺ ይሄው እንዳላየው እዚህ ጋር ስዊንግ አለ፣ እዚህ ጋር ስዊንግ አለ። ይሄው ኤምኤስኤስ ሰርተዋል። እንግዲህ አስቡት
እዚህ ጋር ፌር ቫልዩ ይገባል፣ እዚህ ጋር ፌር ቫልዩ ይገባል፣ እዚህ ጋር ፌር ቫልዩ ይገባል። ግን ማርኬቱ ምንድነው ያደረገው? መጣ ጠቅ አድርገው ወረደ። እኔ እንዴት ነበር ስጠብቅ የነበረው? ከዚህ እዚህ ነበር ስጠብቅ የነበረው። እዚህ ጋር ሎንግ ጠብቄው ነበር። ሎንግ እንደዚህ ማለት ነው። ሎንግ ጠብቄው ነበር። ግን እንደምታዩት ማርኬቱ መቶ አላስገባኝም። አሁንም በድጋሚ it's not too late ብዬ የፕሪቪየስ ያሳየኋችሁን ሃይ ቴክ አውት ሊያደርግ ነው በቃ ብያለሁ። ኦሬዲ ፌር ቫልዩ ጋፑና እንትኖቹ ኦርደር ብሎኮቹ ዲስሪስፔክት ስለተደረጉ ማለት ነው። አሁንም ሌላ ኤንተሪ ፈለኩኝ። ከዚህ ስዊንግ እዚህ ስዊንግ ለምን እዚህ ጋር አደረኩኝ ካላችሁ ማርኬቱ መጥቶ ይሄን ቴክ አውት ካደረገው ማርኬቱ ሽፍት ያደርጋል። ማርኬቱ ደግሞ ይሄን አይፈልጉም። በቦዲ እንዲሰበር አይፈልጉም። ስቲል ኮንቲኒው ማድረግ የሚፈልጉት። አሁንም ሎንግ ጠበቁኝ ማለት ነው። ሎንግ እዚህ ጋር ጠበቁኝ። አሁንም አላስገባኝም። እንደምታዩት አላስገባኝም ማለት ነው። ስለዚህ የዛሬው ትሬዲ እኔ ምንም ትሬድ አልወሰድኩም ማለት ነው። ግን ኒውዮርክ ላይ ፖሲብል ትሬድ ተፈጥሮ ነበረ። ምን አይነት ፖሲብል ትሬድ? ኦሬዲ የፕሪቪየስ 15 ሚኒት ላይ እንሂድና የወሰደውን ሃይ እንይ። እዚህ ጋር ጋችሁት ይሄን ሃይ ቴክ አውት አላደረገው። እቺን ሃይስ ቴክ አውት አላደረጋትም። እቺን ሃይ ቴክ አውት ካደረጋት በኋላ ይሄንን ሃይ ሶስቱን ሃዮች ቴክ አውት ካደረገ በኋላ ምን ማድረግ ጀመረ? ማርኬቱ መጣ ይሄን ቴክ አውት አደረገ። ይሄን ሎ ቴክ አውት አደረገ። ከዛ መጣና እዚህ ጋር ኢንተር አደረገ። አሁን ይሄንን ከኪል ዞን ውጪ ትሬድ የምታደርጉ ሰዎች መግባት ትችላላችሁ። ለኔ ግን ይሄ አያስተማመነኝም። ስለዚህ እኔ ኤምኤስኤስ ነው የምፈልገው። እዚህ ጋር ኤምኤስኤስ የተፈጠረ በቦዲ ሰብሮታል። አሁንም በድጋሚ እዚህ ጋር መጣና በቦዲ ሰብሮታል። ኤምኤስኤስ እቺኛው ኦቪኤስ ኤምኤስኤሳችን ነው። ኦቪኤስ የሚታይ ማለት ነው። ከዛስ አሁን ምን እናደርጋለን? ፕሪሚየም ዲስክ ጎልደን ዞናችንን እናዘጋጃለን። ፊቦናቺያችን ሾርት እንላለን ማለት ነው። ሾርት እዚህ ጋር እንዳልኳችሁ ሁሉ ጊዜ ማርኬት ኢንተር ማድረግ የሚፈልገው ኢንተርናል ውስጥ ነው። ኢንተርናል ሊኩዊዲቲ ውስጥ ብቻ ነው። ይሄው ፌር ቫልዩ ጋፕ ውስጥ እና ኦርደር ሉክ ኦቨርላፕ አድርገዋል። አንድ ላይ ናቸው። እዚህ ጋር ያው እንግዲህ ለንደን ኪል ዞን ሳይጠናቀቅ ነው ማርኬቱ ወዲያውኑ መጥቶ ቴክ አውት ያደረገ ነው ማለት ነው። ነገ ምንድነው የምጠብቀው የሚለውን ደግሞ አንድ ደቂቃ መታከል ለአንድ ደቂቃ ያክል ገፋና አድርገውና እዚህ ጋር አንድ ሳይንስ ሰጥቶኛል። ኦሬዲ እዚህ ጋር ማርኬቱ ሽፍት እንደሚያደርግ እዚህ ጋር አይተናል። ድጋሚ መጥቶ ደግሞ እዚህ ጋር በቦዲ ሰብሮታል። ከዛ ምን ይሄንን ሰብሮታል። አሁን ይሄን ሎ ቴክ አውት ለማድረግ ነው የሚወርደው ሎ ማለት ነው። ለዚህ እኔ ነገ ይሄ ሊኩዊዲቲ ቮይድ ይሞላል ብዬ አስባለሁ። እዚህ ጋር ያሉት ሃየር ታይም ፍሬም ወይ ደግሞ 15 ሚኒት ላይ ያሉት ሊኩዊዲቲ ቮይዶች እነዚህ ቮይድ የተደረጉ ከዚህ እስከዚህ ያሉ ሊኩዊዲቲ ቮይዶች ይሞላሉ የሚል ሐሳብ ነው ያለኝ ማለት ነው። ማርኬቱ ትንሽ ሊወጣ ይችላል። ለምን? ትንሽ ፕሪሚየም ውስጥ በውድ ዋጋ መሸጥ ስቲል ስለሚፈልጉ ከፊልና ይወርዳል ማለት ነው። እንግዲህ ይሄን ይመስላል ማለት ነው ቪዲዮ። የፓወር ኦፍ 3 እና የባር ካንድል ቻርትን ኮንሴፕት እንደተረዳችሁ ታስባለሁ። ለምን? መሰረቱ የዚህ የምሰራቸው ቪዲዮዎች መሰረቶቹ እነዛ ስለሆኑ ካልገባችሁ ጠይቁኝ። አሁንም በድጋሚ እስካሁን ድረስ ለተከታተላችሁኝ በጣም አመሰግናለሁ። ነገ የሚፈጥረውን እንደ ፈጣሪ ፈቃድ አሪፍ ወደ ትሬድ እንደምናገኝ ተስፋ አደርጋለሁ ብዬ አስባለሁ። እናንተም አሪፍ የሆነ የትሬዲንግ ቀን እንደሚሆንላችሁ አምናለሁ ማለት ነው። ይህ ቪዲዮ ያስፈልጋል ለእንደኔ አይነት ኢንተሪ ሊሆን ይችላል፣ ስትራቴጂ ሊሆን ይችላል፣ ጆርናሊንግ ሊሆን ይችላል። የተለያዩ ነገሮች ይቸገራል ብላችሁ ለምታስቡ ሰው ሼር አድርጉለት።
በድጋሚ የቴሌግራም ቻናል ጆይን አድርጋችሁ የምወስዳቸውን ሪል ላይፍ ትሬዶች እዛ ላይ ጆርኒን ማየት ትችላላችሁ ማለት ነው። ፕሮግሬሴን ማየት ትችላላችሁ። እኔ ካልከበደኝ እናንተ አይከብዳችሁም። እኔ ካመጣሁት እናንተ አይከብዳችሁም። እኔ ወድቄ ከተነሳው እናንተ ወድቃችሁ መነሳት ማትችሉበት ምክንያት ስለሌለ እባካችሁ ተስፋ እንዳትቆርጡ ማለት ነው። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ሰላም ዋሉ፣ እደሩ፣ ቻው።